ጤና ይስጥልን ቤተሰቦች እንዴት አላችሁ ወይ? አለን ዛሬም ሰዓትና ጊዜውን ጠብቆ ወደ እናንተ መድረሱን ጀምሯል። ዛሬም በቆይታችን አበይት ፖለቲካዊ ጉዳዮችን፣ አሁናዊ ክስተቶችን፣ ቀጠናዊ ሁነቶችን በራሳችን ቋንቋ በራሳችን መንገድ እንመለከታለን። ላይክ፣ ሼር፣ ሰብስክራይብ አድርጋችሁ እንድትጀምሩ ጠይቀን ነው የምንጀምረው። ዛሬ በቆይታችን የጌታቸው ረዳን የአልጀዚራ ፍጥጫ የከሸፈው ዶክተር አብይ ላይ ያነጣጠረ ጥቃት ምንድን ነው? እሱን በቆይታችን የምንመለከተው ይሆናል። የመህዲ ሐሰንና የጌታቸው ረዳን ፍጥጫ ነው። አፈ ህወሓቱ ጌታቸው ረዳ፣ ጭንቅላተ ህወሓቱ ጌታቸው ረዳ፣ የመቀሌ ዩኒቨርሲቲው የህግ መምህሩ ጌታቸው ረዳ፣ የራያው ሰው ጌታቸው ረዳ፣ የስምረት ፓርቲው ጌታቸው ረዳ፣ የጠቅላይ ሚኒስትሩ አማካሪ ጌታቸው ረዳ ህወሓትን በእንግሊዘኛ እየተለማመጠ በትግርኛ እያዘመተ በአማርኛ እየሰደበ አዝሏት ቆላ ተንቤን ለቆላ ተንቤን የዞረው ጌታቸው ረዳ ትላንትና በአልጀዚራ ከመህዲ ሐሰን ጋር ቆይታ አድርጓል። ኢንተርቪው ከሞላ ጎደል በጌታቸው ድል አድራጊነት ተጠናቋል። ቃለ ምልልሱ በአጭር አማርኛ ሲገለጽ ጌታቸው ረዳ ሐሳቡን ሸጦ ይወጣበት ነበር ብሎ መግለጽ ይቻላል። ነገር ግን የቃለ ምልልሱን መዋቅር፣ ቃለ ምልልሱ ላይ የነበሩትን ሰዎች፣ የጠያቂውን ዳታ አያያዝና ሰነድ ይዞ አመጣጥ ስትመለከቱት የታሰበበት ጌታቸው ረዳ ላይ ሳይሆን ጠቅላይ ሚኒስትር ዶክተር አብይ አህመድ ላይ ጥቃት ለመሰንዘር ታስቦ የተደረገ ነው። የከሸፈው እሱ ነው። ዋነኛ ነጥቡ የነበረው ጠቅላይ ሚኒስትር ዶክተር አብይ አህመድን ጥፋተኛ አድርጎ ማሳየት ነው። እኔ ኢትዮጵያ ውስጥ በጣም ብዙ ወርዶች አቢዩዝ ተደርገው አይቻለሁ። እንደ ጂኖሳይድ ግን አቢዩዝ የተደረገ ወርድ የለም። መጀመሪያ ጂኖሳይድ ምንድን ነው ማለት ምንድን ነው ጂኖሳይድ? ይሄንን መህዲ ሐሰን አልጠፋውም። ሪፈር እያደረገ ያለው ጂኖሳይድ የሚለው ጉዳይ ማለት ጄኖሳይድ በሚዲያ አይፈረጅም። ጄኖሳይድ በጫጫታ አይፈረጅም። ጄኖሳይድ ከ10 በላይ ምናምን መስፈርቶች አሉት። በጣም በርካታ ጉዳይ ጄኖሳይድ ብሎ የሆነ ነገር መጥራት የሚችልና መሰየም የሚችለው ምን አይነት ተቋም እንደሆነ ይታወቃል። ትላንትና መህዲ ሐሰን ራሱ ጌታቸው ረዳ ያለውን ጉዳይ ይዞ ነው ጌታቸውን ነው ሪፈር የሚያደርገው። እንደዚህ ብለህ ነበር ጄኖሳይድ ብለህ ነበር ይለውና ትላንት ጌታቸው ረዳ ያለውን ጄኖሳይድ ተፈጽሟል የሚል ወርድ መቀበል የቻለው መህዲ ሐሰን አሁን ጌታቸው ረዳ የሚለውን መቀበል ሲያቅተው እንመለከታለን። በመሰረቱ ቃለ ምልልሱ ሎንዶን ላይ መሆኑ እንትን ይላል። ቃለ ምልልሱ ላይ ትሮንቮልን አይተነዋል፣ ጸዳለ ለማን አይተናታል፣ ጠያቂዎቹን ታዳሚዎቹን ተመልክተናል። በደንብ ስትመለከቱት ስስ ልብ ያላቸው ለህወሓት አፍቃሪ ህወሓቶች ናቸው። ትሮንቮል ነው፣ ጸዳለ ለማ ናት። ይዋት ፊቷን። የኢንተርቪውን ውጤት ማወቅ ከፈለጋችሁ ይሄንን ፊቷን ይዩት። ይሄ ፊቷ ነው የኢንተርቪው ውጤት፣ የቃለ ምልልስ ውጤት ማለት። ይሄ ቃለ ምልልስ ታርጌት ያደረገው ኮርነር ያደረገው ዶክተር አብይ አህመድን ማጥቃት ነው። ዶክተር አብይ አህመድን በጌታቸው ረዳ አንደበት ጥፋተኛ፣ እሱ አልተሳካም፣ ከሽፏል። እኔ በተደጋጋሚ ይሄ ኢትዮጵያ ውስጥ እንደዚህ ነው እንደዛ ነው ማለት ኖቤል ፒስ ፕራይስ ምናምን ዶክተር አብይ ኢንተርቪው ላይ የሉም። የኢንተርቪው ማዕከል የነበሩት እሳቸው ናቸው። ጌታቸው ረዳን ከዶክተር አብይ የመነጠል ስራ ነው ለመስራት ሲሞከር የነበረው። በጣም በስፋት ኢንተርቪው ላይ ያየው ሰው ቀድሞ የተዘጋጁበት የታሰበበት ዳታ እያያዛቸው ለአንድ ወገን ያደላ እንደሆነ ያስታውቃል። የሆነን አካል ለማጥቃት እንደታሰበበትን በግልጥ ያሳብቃል። ከሽፏል። የፖለቲከኛ አካሄዱን ምናምን በሆነ መንገድ ልናነሳላቸው የምንችላቸው ጉዳዮች ቢኖሩትም ከሞላ ጎደል የከሸፈ ቃለ ምልልስ ነው ስንል ሴራዎች በደንብ ከሽፈው የታዩበት ነው እና ጌታቸው በሚገባ ነው የተወጣው። እኔ አንድ ነገር ማለት እፈልጋለሁ። ማለት ለአማርኛ ኢንተርቪው ስልክ ሲደወልለት ስልክ የማያነሳ ቤቴል ቲቪ ስልክ ሲደወልለት ስልኩን ዘግቶ ምናምን የሚጠፋ ሰው ጌታቸው ረዳ መህዲ ሐሰን ጋር ሄዶ ሲሟገት እያየው ሊሳለቅበት ከሞከረ ያስቃል። ብራዘር ምን ነው የሚያምህ? በምን ሞራልህ ነው? ከየት አመጣው ይሄን ሞራል? ስንት ገዝተው?
አይደለም በእንግሊዘኛ መህዲ ሐሰን ጋር አልጀዚራ ጋር ይቅርና ለአማርኛ ቃለ ምልልስ ለዩቲዩብ ቃለ ምልልስ እሺ የማይሉ ሰዎች ጌታቸው ረዳ ለቆመለት ዓላማ ምን ያህል የጸና ኮንክሪት እንዳለው አሳይቷል። ሲሄድ ገና ቃለ ምልልሱ ላይ ሲቀመጥ እንደ ጌታቸው ረዳ አይነት የሆኑ አወዛጋቢ ጉዳዮች አሉት ሰው እንዲህ አይነት ቃለ ምልልስ ላይ ደፍሮ መቀመጥ በራሱ የሞራል የበላይነትን መያዝ እና በጣም ነው የገረመኝ። እኔ ማለት በጣም ነው የገረመኝ ማለት በዚህ ለመሳለቅ የሞከሩ ሰዎች ማለት ለማያቃችሁ ታጠኑ ነው የሚያስብለው። ለማያቃችሁ ታጠኑ ነውና እነ ጸዳለ ለማ ከጌታቸው ረዳ በላይ የትግራይ ህዝብ ጠበቃ ሆኖ መጡ። ጸዳለ ለማ ናት እንደምታውቁት። በጣም ነው የምታዝናናው። በጣም ነው የምታዝናናው። አጥያየቋ አወራሯ ምንዋ እኔ ይገርመኛል። ይሄ ቅርፊት ህወሓቶች ድንዛዜያቸው ሀፍረት የለውም። የትም እንዴትም ሲያወሩ አንደበታቸው ህወሓት ይሸታል። የትም እንዴትም ሲያወሩ ልሳናቸው ከህወሓት አጀንዳ ፈቅ አይልም። ጸዳለ ለማ ከጌታቸው ረዳ በተሻለ የትግራይ ህዝብ ጠበቃ ሆና መጣ ስለተፈናቃይ ስትጠይቅ ምንሽን ነው የሚያምሽ ማለት ያስፈልጋል። ምን ሲሰራ ነበር አዲስ ስታንዳርድ? ምን ስትሰሪ ነበር አንቺ? ምን ሲሰሩ ነበር እዛ ውስጥ ያሉት እነ ሳራ እነ ትሮንቮል ምናምን ምን ሲያደርጉ ነበር? መህዲ ሐሰን ዳታ ሰብስበው ሲመጣ እነ ፕሎት ምናምን ምን ሲሰሩ ነበር? እኔ በትግራይ ያለን ጉዳይ ማለት ነው በሰሜኑ ጦርነት ቲፒኤልኤፍ ምንም እንዳልፈጸመች አድርገው የሚያሳዩት ጉዳይ እንደው ንድድ ነው የሚያደርገኝ። አንዳንዴ እንደው እንዳንስት ብለን እንትን እንላለን እንጂ በነገራችን ላይ እነኚህ ሰዎች ጌታቸው ረዳ ልክ ከጦርነቱ በፊት እንደነበረው ወይ ደግሞ በጦርነቱ ወቅቱ ላይ እንደነበረው ዶክተር አብይ አህመድን ኃይለ ቃል እንዲናገራቸው ነው የፈለጉት። ይሄ ፍላጎት ደግሞ የህወሓት ነው። ይሄ ሊሆን የማይችልባቸው ማዕቀፎች ደግሞ በፕሪቶሪያው የሰላም ስምምነት መሰረትም አሉ። መህዲ ሐሰን ይሄ አልጠፋውም። አጀንዳው ፍሬም የተደረገበት አቅጣጫ እሱ ስለሆነ ብቻ ነው። እኔ እቺ ኖቤል ፒስ ፕራይስ የሚሏት ጉዳይ ታስቀኛለች። የኖቤል ፒስ ፕራይዙ ጉዳይ የኖቤል ፒስ ፕራይስ ተሸላሚው ጠቅላይ ሚኒስትር የኖቤል ፒስ ፕራይስ ሽልማት የተቀበለው ሀገር ስታፈርሱ ዝም ብለው ሊያዋችሁ ነው እንደ ጠቅላይ ሚኒስትሩ የኖቤል ፒስ ፕራይስ ተቀብለው የመጡት? የኖቤል ፒስ ፕራይስ የተሸለሙት ጠቅላይ ሚኒስትር ሀገር ሲፈርስ እጃቸውን አጣጥፈው የሚቀመጡ ነው እንደሚመስላችሁ? በኖቤል ፒስ ፕራይሱ አስረው እንደው ሀገር ሲጠፋ ጠቅላይ ሚኒስትሩ ዝም ብለው ይዩ አይባልም፣ አያስኬድም። የማይገናኝ ነጥብ አታንሱ። እኔ ስለምትገርመኝ ነው እቺ ንግግራቸው። እና ጌታቸው ረዳ አሁን ነው ወይ ከዶክተር አብይ ጋር መስራቴ ታያችሁ? ከ3 ዓመት በፊት እኮ ነው የትግራይ ክልል ጊዜያዊ አስተዳደር አድርገው የሾሙኝ። ያኔም የሾሙኝ ዶክተር አብይ ናቸው። ያኔ ለምን አልጠየቃችሁም? አሁን ያለኝ ስልጣን እንዳውም ትንሽ ነው ብለዋል። ልክ ናቸው። ለምን ያኔ አልጠየቃችሁም? በጣም ወሳኝ ጥያቄ ነው። የጌታቸው ረዳ ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር መስራት ለምን ይግንትን ይላችኋል? በነገራችን ላይ አንድ መርሳት የሌለባችሁ ነገር አሁንም አለቃ ዶክተር አብይ አህመድ ናቸው። የታደሰ ወረደ አብይ ዘቦስ ይሄን መዋጥ አለባችሁ። የኢትዮጵያ ጠቅላይ ሚኒስትር ናቸው። ትግራይ የኢትዮጵያ አንድ አካል ናት። ለጊዜያዊ አስተዳደሩ ሹመት የሰጡት እሳቸው ናቸው። ወደድክም ጠላህም ፈለክም አልፈለክም የኢትዮጵያ ጠቅላይ ሚኒስትርና የጊዜያዊ አስተዳደሩም የነታደሰ ወረደም የሁሉም አለቃ ዶክተር አብይ አህመድ አሊ ናቸው። ዋጠው